ሰላም ጤና ይስጥልኝ። የተወደዳችሁ እንደምን አላችሁልኝ? የቻናላችን ተከታታዮች ቤተሰቦቻችን፣ ጓደኞቻችን እንዲሁም የኢትዮጵያ ሕዝብና የኤርትራ ሕዝብ ሁላችሁንም ካላችሁበት ሰላምታችን ይድረሳችሁ እያልን ዛሬ ደግሞ ይኸው እንደምታዩት ይዤላችሁ የቀረብኩት ለቁርጥ የሚሆን አዋዜ እኔ እንዴት እንደምሰራው አሳያችኋለሁ። እዚህ ጋር እንደምታዩት ነጭ ሽንኩርትና ዝንጅብል ልጬ አጥቤ አዘጋጅቻለሁ። ይሄንን በቀጥታ እፈጨዋለሁ ማለት ነው። አርጌ ከፈጨው በኋላ ለብ ባለ ውሃ በጠብጠዋለሁ። እዚህ ጋር ለብ ያለ ውሃ አዘጋጅቻለሁ። ለብ ባለ ውሃ ከበጠበጥኩት በኋላ እንደምታዩት እዚህ ጋር በሳህን ማጥለያ አርጌ አዘጋጅቻለሁ። እዚህ ላይ በቀጥታ አጠለዋለሁ ማለት ነው። እንደዚህ አርጌ ከአጠለልኩት በኋላ በደንብ ጣዕሙን እንዲይዝልኝ የነጭ ሽንኩርትና የዝንጅብሉን ደፍጠጥ እያረኩኝ በደንብ አጠለዋለሁ። አሁን በዚህ ላይ ትንሽዬ የጨመኩት ሎሚ አለ፣ ግማሽ ሎሚ አረጋለሁ እዚህ ጋር። ከእንደገና ትንሽዬ አቸቶ አረጋለሁ። በርበሬውን በቀጥታ ጨምረዋለሁ። ደስ ሲል የበርበሬው ሽታ በስመ አብ! በጣም በቅመም ያበደ በርበሬ ነው በእውነት። ደስ የሚል ሽታ አለው በርበሬው። እንደዚህ አርጌ በጠብጣለሁ። ያው እናንተ ውፍረቱን በምትፈልጉት መንገድ እያያችሁ ገምታችሁ ታረጋላችሁ ማለት ነው። በምታዩት እንደዚህ ነው። ከዛ በዚህ ላይ ኮረሪማ አረጋለሁኝ። ኮረሪማ ከታለው። ከዛም ጨው አረጋለሁኝ። ከዛም ዘይት ትንሽ። ይሄንን በደንብ አድርጌ እቀላቅለዋለሁ አንድ ላይ። በስማ እንዴት እንደሚያምር ከለሩ፣ ሽታው አጠይቁኝ። በእውነት በጣም ነው ደስ የሚለው ሽታውና ከለሩ እንደምታዩት ነው። ከዛ በዚህ ላይ ትንሽ እንዲያቃጥልልኝ የማቃጠል ባህሪ እንዲይዝ ትንሽዬ አንድ ማንኪያ ሚጥሚጣ አረጋለሁ እና በተጨማሪ ትንሽዬ ዘይት
በጣም ያምራል። በእውነት በጣም ያምራል። በጣም ቀላልና ጊዜ ብዙ የማይወስድ በማንኛውም የምግብ አይነት መበላት የሚችል ከጎን ሆኖ እንደማባያ ያገለግለናል ማለት ነው። ከጥሬም ስጋ ባሻገር ማለት ነው። ሰርታችሁ ሞክሩት ቤተሰቦች። ይሄንን ይመስላል። አሁን ያዘጋጀው ቃለኝ እሱ ውስጥ ጨምራለሁኝ። እንግዲህ እናንተ ደግሞ በሌላ አይነት ግብአቶች የምትሰሩ ካላችሁ ተከታታዮቼ እንደዚህ ብትሰሪው የበለጠ ይጣፍጣል ብላችሁ የምትሰጡኝ ሀሳብ ካለ ኮሜንት ላይ አስቀምጡልኝ፣ በደስታ አቀበላለሁኝ። አሁን ወደዚህ ወደ እቃው ላይ አደርጋለሁ ማለት ነው። ከላዩ ላይ ትንሽዬ ዘይት አድርጌ ለረጅም ጊዜ ፍሪጅ ውስጥ አድርገን አስቀምጠን ለረጅም ጊዜ መጠቀም እንችላለን ማለት ነው። ፍሪጅ ውስጥ አስቀምጠን ይሄንን በመንፈልግ ሰዓት እያወጣን መጠቀም እንችላለን ማለት ነው። ቤተሰቦች ለዛሬው ይሄንን ነው ይዤላችሁ የቀረብኩት። በሚቀጥለው ፕሮግራማችን ደግሞ እስከምንገናኝ ሰላማችሁ ብዙ ይበልላችሁ እያልኩኝ ለያችኋለሁ። ቤተሰቦች አዳዲስ የምታዩ ሰዎች ሰብስክራይብ እያደረጋችሁ ቻናሌን አበረታቱልኝ እላለሁ በትህትና። አዳዲስ ነገሮችን ይዤ ለመቅረብ እሞክራለሁ ማለት ነው። ለዛሬው ይሄን ይመስላል። አመሰግናለሁ። ይሄንን ፍሪጅ ውስጥ አስቀምጬ ለረጅም ጊዜ መጠቀም እንችላለን ማለት ነው። ቴንኪዩ። ሰላማችሁ ይብዛ። ሰላም ሁኑልኝ። አመሰግናለሁ ስለሆናችሁ ሰብስክራይብ፣ ላይክ፣ ሼር ስለምታደርጉልኝ በጣም አመሰግናለሁ። ሰላም ሁኑልኝ ቤተሰቦች።